ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ስልካችሁ ዝግ ከሆነባችሁና ስልካችሁ ላይ ደግሞ ሰው እንዳይደውልባችሁ ከፈለጋችሁ ኤርፕሌን ሙድ ሳታረጉ የስልካችሁን ኦፍ ሳታረጉ በምን አይነት መንገድ ስልካችሁን እንደዘጋችሁ ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ነገር ግን ሰው ሲደውልላችሁ በመልእክት በቴክስት ይደርሳችኋል ማለት ነው። ስታር 21 መሰላል ብላችሁ የምትፈልጉትን ስልክ ቁጥር እዚህ ጋር ታስገቡለትና የሰውየውን ስልክ ቁጥር ማለት ነው። ካስገባችሁ በኋላ መጨረሻ ላይ ምን ታረጋላችሁ? መሰላል ትላላችሁ ማለት ነው። ልክ ይሄን ስታረጉ ምን ይሆናል ማለት ነው? የዚህ ሰውዬ ስልክ ወደ እናንተ ሲደውል ጥሪ አይቀበልም ነው የሚለው ማለት ነው። አንዳንዴ የመስመር ተይዟል የሚል ያመጣላችኋል ማለት ነው። እና በዚህ መንገድ አንድ የሚያስጨንቃችሁ ሰው ካለ ደግሞ በዚህ መንገድ የዛን ሰው ስልክ መዝጋት ትችላላችሁ ማለት ነው፣ ስልካችሁን ሳታጠፉ። እና ይሄን ነገር ደግሞ ማጥፋት ከፈለጋችሁ ምን ታረጋላችሁ ማለት ነው? አሁን ለምሳሌ እዚህ ጋር ዝም ብዬ ፎርዋርድ በ21 ራሱ ያረጋል ማለት ነው። ኮል ፎርዋርዲንግ ይላል ማለት ነው እዚህ ጋር እንደምታዩት ማለት ነው። አሁን እኔ ሙሉ ስልኬ ሰው ቢደውልብኝ ኮል ፎርዋርዲንግ ሆኗል ማለት ነው። እና ምን ማድረግ አለብኝ ማለት ነው? ይሄን ኮል ፎርዋርዲንግ የሆነውን ኮድ ማለት ነው እዚህ ጋር ምን አረጋለሁ ማለት ነው? መሰላል 21 መሰላልና አሁን ኮል ፎርዋርዲንግ ያርኩትን አጠፋዋለሁ ማለት ነው። እዚህ ጋር እደውልበትና ላዩ ላይ ልክ ስነካው ምን ይሆናል ማለት ነው? ኮል ፎርዋርድ ያረኩት ራሱ ሙሉ በሙሉ ይጠፋልኛል ማለት ነው። ይሄ ለምን ይጠቅመናል ካላችሁ ስልካችሁን ኤርፕሌን ሙድ ሳታረጉ ወይ ስልካችሁን ሳታጠፉ የሆነ የማፈልጉት ስልክ ቁጥር ከሆነ በዚህ መንገድ ያን ስልክ ማጥፋት ትችላላችሁ ማለት ነው። ከላያችሁ ላይ ሌላ እንድሰራላችሁ የምፈልጉ ቪዲዮ ካለ ኮሜንት ላይ አሳውቁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። መልካም ጊዜ ይሁንላችሁ።